አንዴ ምን ቀረህ ዘመዴ ስላስቸገርኩሽ ይቅርታ ምንም አይደለም እኔ ጌታ ለትግስትሽ አመሰግናለሁ ይገርምሻል በጣም ተበሳጭቼ ነበር ቀደም አራት በሳጭ በስጭት ለቢኮም አልጠቀውም ነፍሱን ይማርና አዝናለሁ ምንም አይደል ካመጣው ምን ታደርጓለህ ብለህ ነው ለሆነ ነገር አንዴ የተፈጠረ ነገር አዘናታም እሺ ግን ቢኮ ማን እንደሆነ አላወኩም ቢኮ ይቅርታ ግን ቤተሰብ ነው መሰለኝ ውሻዬ ነው እኔ እኮ ብር መስሎኝ ነው በቃ ቀዩን ተጫነው ትርጉሙ አልገባኝም ምንድነው አረኝ ከሳይጣን አይጣና ወይኔ ጉዴ አንዴ ልሽ አይ በቃንም ዘመዴ ከመሰናበቴ በፊት አንድ ነገር ልበልሽ ዋበላን ካየው ትደውልልሃለሁ አይዞ አዞ ይብላውና ያባቴ አምላክ እልም ያርገው ካልክ ያድርገው ውጋት የተከለብኝ እሱ አይደል ምን አልሽኝ አረበናት በቃ እንግዲህ ሁሉም ይብቃ የመጀመሪያ ቀን በዚህ ተለያዩ ዋበላን ሲያስታውስ እሷን ማሰቡ አልቀረም ሲያስባት ቀልኛነቷን ያስታውሳል ደውሎ የማግኘት ሐሳብ መጣበት ፈራ ተባያለ ስልኩን መጣ ዋበላ የለም በምን አወቅሽኝ እንዴት አላቀም በእናት ዝርዝሩ ምን ይተካኛል ማውራቱስ ምን ይበጀኛል የማስታወስ ችሎታሽ ገርሞኛል እንዴት ልረሳ እችላለሁ ዘመዴ እኔም ልረሳሽ አልቻልኩም ለነገሩ ምን ነው አልክ ድምጽሽ ደስ ይላል ወይኔ ታድዬ ጨዋታ ትችያለሽ ወይኔ ታድዬ ሳቅሽማ ልዩ ነው ወይኔ ታድዬ በአጋጣሚ ሲኔ ደግሞ ታደለ ነው ወይኔ ታድዬ አቤት ወድዬ ታድዬ እኔ እኮ ከምሬ ነው እና እኔ ምን አልኩኝ ቀልድ እንዳይመስልሻ ታድዬ ወዬ ወድዬ ታድዬ ማሾሽ ነው ብታቀኝ የእውነትሽን ታያለሽ አይገርምሽም ወድሽ በቀና አፋታ ድርጊ ከፈር ማሙን ከማያ ተይነከባበር አኩርፎ ዘጋው መልሶ አልደወለም በሶስተኛው ቀን አላስቻለው ሃሎ ታድዬ እንዴ ምን ነው ወዲዬ እየጠበቅሽ ነበር ልበል ለምን አልደወልክም መደወል ነበረብኝ አኩርፈ መሆኑ ነው ባንተ ቤት ቁም ነገር ከሆነ እናውራ ከምሬ ነው ጀምራ እሺ ያው የኔን ስም ነገርኩሽ እኔ ሜዳን እባላለሁ ኤዲዬ ወይዬ ታድዬ መቼም ትውቅ አጋጣሚ ነው በቀደም ስላስቀየምኩ ይቅርታ ከተሰማሻት ደውይም ነበር ታዲያ ዝም ስትል አስቤ ነበር እና ምን ያዘሽ ስልኬ ሳንቲም አልነበረውም ምልክት አታረጊልኝም በደንብ ሳንታወቅ ከልብሽ ከሆነ ችግር የለም ደሞ ለስልክ ደሞ ደውይ እሺ አትፍሪ እሺ አወይ ጊዜ ስትፈልግ መደወል ተፈቀደላት ብዙ ጊዜ ስልኳ ዝግ ነው በፈለገች ሰዓት ምልክት ታደርጋለች ቀስ ይያሉ ተግባቡ ሆዴ ወይዬ ፍሬንዴ ከትላንት ወዲያ ማታ ወሬን ሳልጨርስ ለምን ዘጋህብኝ ካርዱ አለቀ እኔ ደግሞ ነፍሴ ተጨነቀ ለምን ምን ሆንክ ብዬ ነው ያሰበው ይደውል ነበር እሱማ ነበር ሳንቲም የለውም እንዳትይ እንደሞላህልኝ አሜሪካ ደወልኩ ምን አለ እዛ ሂዲ ሞዛዛ ለካ ትሻለች ልታናድደኝ ፈልገህ ነው አይደል ይቅርታ ምንም አይደለም እኔ ጌታ እኔ መልሽ ሆዴ ወይዬ ፍሬንዴ መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው እኔም ጓጉቻለሁ አላልኩም ፈጥነው ታዲያ ሰርፕራይዝ አደርጋለሁ ሙት በይኝ እኔማ ሙት አልልህም አምቢላንተ ስምቢ ግን ስመጣት አጤ በምን አቃለሁ እሱ ያሳስብሻል ለነገሩ ችግር የለም በእጅህ የሆነ ነገር ትይዛለህ አንቺ ለመምጣት ያብቃሽ እባክሽ ፍቅሬ ፍቅር አይደለም የት ነው የምትጠብቀኝ ግን እሱ ያሳስባል ደስ ያለሽ ቦታ አመጣለሁ ፒያሳ ይመቻል የትስ ቢሆን ሲኒማ ኢትዮጵያ በር ላይ አረ ግድ የለም በቃ ነገ ጠብቀኝ ምን ነው አልክ ረንግጬ ነው ነገ እውነት ነገ ወይኔ ስንት ሰዓት ትመጫለሽ ታዲያ በማንኛውም ተኩል እመጣለሁ 5 ተኩል ወይ 6 ተኩል ወይ 7 ተኩል ምን አይነት ቀጠሮ ነው ሆዴ
በቃ ሌላ ቀን እናድርገው። አይደለም እንደሱ ማለት እኮ አይደለም። ለሞጣት ችግር እንዳለ ነግሬ ሄለ። ይገባኛል። ካልተመቸ ከ15 ቀን በኋላ እሺ አልኩ እኮ እንዴ። እሺ እንዴ በእንዳሳሽ እንዳልሽኝ ይሆናል ምን ካንቺ አይበልጥምና ምን ካንቺ አይበልጥምና ይሁን ከማጣሽ ይሆናል ካንቺ አይበልጥምና ምን አይነቱ ነው? ፍቅር ይታገሳል አላልከም ብያለሁ። ሞትኩልሽ እንቅልፍ አጣው ተንገበገብኩ ምናምን እያልክ ከ5 ተኩል እስከ 7 ተኩል መታገስ ያቀርባል። አያቅተኝም። ከሆነልኝ እኮ በአራትም ቢሆን በመጣ ደስ ይለኛል። ከሆነልኝ እመጣለሁ። ምን ያህል እንደምወድሽ ለማሳየት እንደውም ከ4 ጀምሮ ፒያሳ እንጃበባለሁ። በቃ እዛው አካባቢ አልቀርም እመላለሳለሁ ከፈለግሽ። የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ። የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ። ሄሎ ታዴ፣ እንዴ ይደረጋል እንዴ? ቆይ ስማኛ ሆዴ፣ ካልመጣሽ ሂድ አይባልም። ፋዘር ቤት ቁጭ አለ። እሱ ሲወጣ ብራዘር መጣ። እሱ ሄድ ሲል ደግሞ ማዘር ጂ ምን ይላለችኝ። እስከ መጨረሻው ታገልኩና እሺ ሂድ ብትይኝስ? ተስፋ አልቆረጥኩማ። በኋላ ስችል መጣሁ አይደል? እኔ እኮ 8 ተኩል ድረስ ነበርኩ እዛ። ወይ መጣሁ ትላለች እንዴ ደግሞ? እና አልመጣሁ። ኧረ በእናትሽ ረፊ። እሺ የቱ ጋር ነበር ካንተ? ደረጃው ላይ አላልሽኝም? እና አላወቅኩማ። ሁሉም ስሪ አድርጓል። ሁሉም ሸሚዝ ለብሷል። የለበስኩትን ነገርኩሽ። ቀይ ሸሚዝ አልሽኝ። ቀይ ሸሚዝ ገዝቼ ለበስኩ። ቀይ አበባ ሰካበት አልሽኝ። ቀይ አበባ ሰካውበት። ብዙ ቀይ ሸሚዝ ነበር። አበባና ክላሰር ያስኩት ግን እኔ ብቻ ነኝ። ፊቱን ከልሎ የቆመ አንተ ነበር። አይተሽኛል እንዴ? አዎ። እና ለምን ታዲያ ያን ሁሉ ሰዓት? ለዚህ እኮ ነው ክላሰሩን እያወዛወስክ ጠብቀኝ አልኩ። አታወዛውዘውም ነበር? ከስንት ሰዓት ጀምሮ ነው ያወዛወስኩት? ክላሰሩ ቀይ ነበር አይደል? ቀዩን አልሽኝም? እና ዝቅ እንደ ደግሞ ክላሰሩ ምንም አለ ከፈለግሽ ሳይሻለው ደግሞ ማየት እንደሆነ ነበር። እባክህ እኔንም ተወኝ። ዋበላን ሄድና ክሰስበት እንዴ አትባንንም እንዴ አንተ ነው? ለካለሲው የከበትኩት ለካለሲው ለካለሲው የከበትኩት ለካለሲው መናፈሻን ከጅምሩ የምታደምጡ የፍቅር ደሴት ነባር ተከታታይ የሆናችሁ ይህን ሰው ታውቁታላችሁ። ለካፊውም ባለ ታሪክ ማን ይረሳል? ይኸውላችሁ ዛሬም አላረፈም። አሬስ ጉድ ገና መሽቶ ወርቶ ይህንስ ጉዳይ ምን እንበለው? አጭር ስያሜ